የውጭ ሀገር ህይወት እንደምታስበው ቀላል አይደለም። በምሳሌ ስነግርህ የውጭ ሀገር ኑሮ ማለት ቂጡ በተቀደደ ጄሪካ ውሃ ከወንዝ እየቀዱ ወደ ቤት ማመላለስ ማለት ነው። ከወንዝ የቀዳውን ውሃ በቀዳዳው ተንጠባጥቦ እንዳያልቅ በፍጥነት እየሮጠ ወደ ቤት ይዞ መሄድ አለበት። ቤት ሲደርስ ግን ግማሹ ፈሶ አልቋል። በቂ አይደለም። የተረፈችውን ውሃ ወደ በርሚል ገልብጦ ድጋሚ ወደ ወንዝ መውረድ አለበት። ምክንያቱም በርሚል ውስጥ ያለው ውሃ አገልግሎት ላይ የሚውል ነው። ይህ ማለት ቤት ኪራይ፣ ምግብ፣ ቤተሰብ፣ ልብስ፣ የተለያዩ ወጪዎች። ድጋሚ ወደ ወንዝ ይሮጣል። እንደ ቅድሙ ግማሹ ፈሶ ግማሽ ይዞ ይመለሳል። በርሚል ውስጥ የነበረው ውሃ በተለያዩ ምክንያቶች ወጥቶ አልቋል። ያመጣትን ገልብጦ ድጋሚ ይሮጣል። አየህ፣ ሩጫው ማቆሚያ የለውም። በርሚሉም ሞልቶ አይሞላም። ቀዳዳው ማንጠባጠቡን አያቆምም። በእሱ መመላለስ ውስጥ ያለውን ድካምም አስብ። ስለዚህ ወረተኛ ሆኖ ወይም ረስቶ አይደለም። እንዲያውም አንተ እየደወልክ ማበረታታት፣ ተስፋ መስጠት አለብህ።